በዙሪያ ያለ ሰው ሲሳካለት በውስጥ የሚሰማ ደስታ ነው ወይስ ስውር ስጋት? እውነቱን እንነጋገር። የብዙዎቻችን ትልቁ ጠላት የሌሎች ሰዎች ውድቀት ሳይሆን የእነርሱ ስኬት ነው። የሌላ ሰውን ስኬት መፍራት ወይም በእነሱ እቅድ መሳካት መናደድ ተፈጥሯዊ ይመስላል። ነገር ግን ለራስህ እድገት ትልቁ መርዝ ነው። የሰዎችን ስኬት በስጋት የምታይ ከሆነ አእምሮ ስኬትን ራሱ እንዳደገኛ ነገር አድርጎ መቁጠር ይጀምራል። ይህ ደግሞ በምንም አይነት ተአምር ወደሚፈለገው የህይወት ማዕረግ እንዳትደርስ መንገድህን ይዘጋዋል። የሌላው ሰው ስኬት ሲያስፈራህ አእምሮ ሙሉ በሙሉ ትኩረቱን የሚያደርገው በሌላው ሰው ጉዞ ላይ ነው። ይህም ማለት ያንተን ጊዜ፣ ያንተን ጉልበትና የእውቀት አቅም በከንቱ ያባከንከው ነው ማለት ነው። አእምሮ ትኩረት ያደረገበት ነገር ላይ ያድጋል። አንተ ትኩረትህን የሌላ ሰው ውጤት ላይ ካደረግክ የራስህን እድገት ታቆማለህ ማለት ነው። ትኩረትህን በሌላ ሰው ላይ ባደረግክ ቁጥር የራስህን ህይወት የመኖርን አቅም ታጣለህ። ብዙ ማህበረሰቦች ውስጥ አንድ የተሳሳተ ምልከታ አለ። አጠገብ ያለ ሰው ሲያድግ ስጋት የሚገባህ አንተም ማደግን ስለምታስብ ነው የሚል። ይህ ግን ከእውነት የራቀ ነው። እውነትም አይደለም። ያንተን ማደግ የሌላው ማደግ ቦታውን ይዞት ፈጽሞ አያውቅም። የሌላው ማደግ ያንተን ቦታ መቼም አይቀንስም። ታዲያ የሌላ ሰውን ስኬት ስታይ አእምሮ ሲጨነቅ ወዲያውኑ ትኩረትን ወደ ራስህ መልስ። በየቀኑ ዛሬ ለራሴ ህልም ምን አደረግኩ ብለህ ራስን ጠይቅ። የሌላው ሰው መሳካት አንተም ልትደርስበት የምትችለው ማረጋገጫ እንጂ ያንተ ውድቀት እንዳልሆነ ለአእምሮ ደጋግመህ ንገረው። ዛሬ ህይወትን የምትቀይርበት ትክክለኛው ቀን እንደሆነ አድርገህ ለራስህ ንገር። የሌሎችን ስኬት በመፍራት ጊዜህን አታባክን። የሌላ ሰው ብርሃን ያንተን ጨለማ አያደርገውም፣ ይልቁንም መንገዱን ያበራልሃል። ዛሬውኑ የሌሎችን መሳካት እንደ መነሻ ተጠቀምበት እንጂ ለራስህ ጉዞ እንቅፋት ማድረጊያ አድርገህ አትጠቀምበት። ይልቁንም የራስህን ጉዞ በልበ ሙሉነት ጀምር። በሚቀጥለው ቪዲዮ እስክንገናኝ ድረስ ለጤና ሰላም፣ ለስራ ስኬትን እመኝልሃለሁ። ቻው።